ካለኝ የኦርደር ኤክስፒሪየንስ የተረዳሁት የፈለግነውን ያክል ብናመጣም እንደማንቀረጥ ነው። ኦርደር ያደረግነው እቃ በጉምሩክ መያዙን በሁለት መንገዶች ልናቅ እንችላለን። ያዛችሁት እንደ ማይክ አይነት ከሆነ የኮሚኒኬሽን ፍቃድ ስለሚያስፈልገው ታክስና ፔናልቲ ከፍሎ መውሰድ ይችላል። እቃ ይወረስበታል ማለት ነው። ኦርደር ስናደርግ በአንድ ጊዜ ስንት እቃዎችን ብናዝ የተሻለ ነው? ቀረጥ ለመክፈል ግዴታ መገኘት አለብን? ቀረጡንስ እንዴት ልንከፍል እንችላለን? ሰላም ቤተሰቦቼ፣ አወክር ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህን የምትመለከቱት ከሆነ ከአሊኤክስፕረስ ላይ ኦርደር ያደረጋችሁት እቃ በጉምሩክ ተይዞባችኋል ወይም ገና ለማዘዝ ሀሳብ ይኖራችሁ ይሆናል። ታዲያ ዛሬ ጉምሩክ ላይ ያለውን ፕሮሰስ በአጭሩ ማስረዳችሁ ይሆናል። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ይጠቅመዋል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ። የሆነ ሰዓት ይጠቅማችኋልና ቪዲዮውን እስከመጨረሻው ተከታተሉ። ወደ ዛሬ ቪዲዮ ስመለስ ሰው ኦርደር ያደረገው እቃ በጉምሩክ ቢያዝበት ምን ማድረግ አለበት? ጉምሩክና ፖስታ ቤት ያለው ፕሮሰስ በአጭሩ አስረዳችኋለሁ። በተጨማሪም አንዳንድ ፖይንቶችን እያነሳን የማስረዳችሁ ይሆናል። በመጀመሪያም አንድ ኦርደር እንዴት በጉምሩክ መያዙን ልናቅ እንችላለን። ኦርደር ያደረግነው እቃ በጉምሩክ መያዙን በሁለት መንገዶች ልናቅ እንችላለን። የመጀመሪያው ኦርደር ያደረግነው እቃ ትራክ በምናደርግበት ሰዓት ላይ አይተም ሄልድ ባይ ከስተም ይለናል። እንደዛ ካላችሁ በጉምሩክ ተይዟል ማለት ነው። ከቀናቶች በኋላ ከጉምሩክ ወይም ከፖስታ ቤት ተደውሎ መያዙን ይነግሯቸዋል ማለት ነው። ሁለተኛ ኦርደራችን በጉምሩክ መያዙን ልናቅበት የምንችለው መንገድ ከፖስታ ቤት ወይም ከጉምሩክ ይደወልልንና ትራኪንግ ነምበር፣ መታወቂያና እንዲሁም ስማችሁን በቴሌግራም ላኩ ትባላላችሁ። እንደዛ ከተባለ ኦርደራችሁ በጉምሩክ ተይዟል ማለት ነው። ስለዚህ በእነዚህ በነገርኳችሁ ሁለት መንገዶች ኦርደራችን በጉምሩክ መያዙን ልናቅ እንችላለን ማለት ነው። ጉምሩክ ላይ ያለው ፕሮሰስ አንድ ቀን እንደተያዘ ለእቃው ባለቤት ተደውሎ ይነገረውና ከዋናው ፖስታ ቤት መግቢያ እንዲወስድና መቶ ቀረጡ እንዲያሰራ ይነገረዋል። ስለዚህ አንድ ቀን የተያዘበት ሰው መጀመሪያ ማድረግ ያለበት ወደ ዋናው ፖስታ ቤት ሄድና መግቢያ ይወስዳል። እሱ የሚገኘው የድሮ ኢቢሲ ህንጻ ፊት ለፊት ስለሆነ ሎኬሽን የምትፈልጉት ከሆነ የቴሌግራም ቻናላችን ላይ አስቀምጬላችኋለሁ። እንዲሁም እዚህ ጋር ባለው ዩዘርኔም ገብታችሁ ማግኘት ትችላላችሁ። ከዋናው ፖስታ ቤት መግቢያችሁን ከተቀበላችሁ በኋላ ቀጣይ የሚሆነው ወደ ጉምሩክ መሄድ ነው። ጉምሩክም ደግሞ የምታገኙት ቦሌ ኢንተርናሽናል ኤርፖርት ያለበት ከሱ ጎን ስለሆነ ወደ ቡልቡላ በሚወስደው መንገድ ስትሄዱ መግቢያውን ታገኙታላችሁ። እዛም ለደረሳችሁ ተርሚናል 2 ቁጥር 17 ትሄዳላችሁ። መግቢያችሁን ታሳዩና ዶክመንታችሁን ታወጣላችሁ ማለት ነው። እዛው ህንፃ ላይ ፈርስት ፍሎር ላይ የጉምሩኮች ቢሮ አለ። እዛ ሄዳችሁ ቀረጣችሁን ታሰራላችሁ ማለት ነው። ያዛችሁት እንደ ማይክ አይነት ከሆነ የኮሚኒኬሽን ፍቃድ ስለሚያስፈልገው እነሱ ይነግሯችሁና ከኮሚኒኬሽን ቢሮ ፍቃድ አጽፉ ትባላላችሁ። እሱንም ደግሞ ለማጻፍ የምትሄዱት ወደ ቦሌ ኤርና ሞል ጋር ትሄዱና ከሱ ጀርባ ሮቤል ፕላዛ የሚባል አለ። እዛ ህንፃ ላይ የኮሚኒኬሽን ቢሮ አለ። እዛ ትገቡና የኮሚኒኬሽን ፍቃድ ታወጣላችሁ ማለት ነው። እዛ ያለው ፕሮሰስ ለፍቃድ የምትከፍሉት 100 ብር ነበር። አሁን ካልጨመረ እሱን ትከፍሉና ሙሉውን የፍቃዳችሁን ፕሮሰስ ካስጨረሳችሁ በኋላ ወደ ጉምሩክ ትመለሳላችሁ። እሱን ቼክ ካደረጉት በኋላ ቀረጣችሁ ይሰራላችሁና እንድትከፍሉ ትነገራላችሁ። የምትከፍሉትም እዛው ግቢ ውስጥ ባለ የንግድ ባንክ ብቻ ነው። እሱን ታሳቢ ያደርጋችሁት መሄድ አለባችሁ። ብራችሁን ከከፈላችሁ በኋላ ቀጣይ የሚሆነው እንደከፈላችሁ ለጉምሩክ ሄዳችሁ ታሳያላችሁ። ሙሉን ቼክ ካደረጉት በኋላ እቃችሁን በሳምንት ውስጥ ወደ ፖስታ ቤት ይላክላችኋል ማለት ነው። አንድ ሰው በአመት ውስጥ 2 ቀረጥ ያላቸው እቃዎችን ማምጣት ይችላል። ነገር ግን ለሶስተኛ ጊዜ የሚያመጣ ከሆነ ታክስ እና ፔናልቲ ከፍሎ መውሰድ ይችላል። ለአራተኛ ጊዜ የሚያመጣ ከሆነ ደግሞ እቃ ይወረስበታል ማለት ነው። ካለኝ የኦርደር ኤክስፒሪየንስ የተረዳሁት ትናንሽና ፐርሰናል ይዞችን የምናመጣ ከሆነ የፈለግነውን ያክል ብናመጣም እንደማንቀረጥ ነው። ስለዚህ እስካሁን የነገርኳችሁን ሀሳቦች ታሳቢ በማድረግ ኦርደር እንድታደርጉ መክራችኋለሁ። ኦርደር ስናደርግ በአንድ ጊዜ ስንት እቃዎችን ብናዝ የተሻለ ነው? በአንድ ጊዜ በዛ ከተባለ 3 እቃዎችን ኦርደር እንድታደርጉ መክራችኋለሁ። ይህም ያልኩበት ምክንያት ኦርደር ያደረጋችሁት እቃ 3ቱም ኢንኬዝ ቢያዝባችሁ 2ቱን ታክሱን ከፍላችሁ መውሰድ ትችላላችሁ። 3ኛውም ደግሞ ታክስና ፔናልቲ ከፍላችሁ መውሰድ ትችላላችሁ ማለት ነው። ነገር ግን 4 እቃ ኦርደር አድርጋችሁ 4ቱም ቢያዝባችሁ አንደኛው ይወረስባችኋል ማለት ነው። እሱን ታሳቢ ለማድረግ ሲባል 3 ኦርደሮችን ብቻ በአንዴ እንድታዙ መክራችኋለሁ። በተቃራኒው ደግሞ 3ቱም ኦርደር ያደረጋችሁበት እቃዎች ባይያዙባችሁ ጉምሩክም ቢያልፍላችሁ በዛው ስምና አድራሻ ድጋሚ 3 ኦርደር ማድረግ ትችላላችሁ ማለት ነው። እዚህ ጋር ታሳቢ ማድረግ ያለባችሁ ነገር ቢኖር ኦርደሩ ጉምሩክን ማለፉን ሳታውቁ ሌላ በዛው ስምና አድራሻ ማዘዝ የለባችሁ። ነገር ግን ተጨማሪ ኦርደር ማድረግ የምትፈልጉ ከሆነ በጓደኛችሁ ወይም በቤተሰባችሁ ስም አድርጋችሁ አድሬሳችሁንና ስማችሁን ቀይራችሁ ኦርደር ማድረግ ትችላላችሁ። ምን አይነት እቃዎችን ኦርደር ብናደርግ የተሻለ ነው? ኦርደር እንድታደርጉ የምመክራችሁ ትናንሽ የሆኑና ላይክ እንደ ፐርሰናል ዩዝ የሚታሰቡ በኢትዮጵያ ገበያ ላይ ደግሞ ማግኘት የማትችሏቸውን ነገሮች ኦርደር ብታደርጉ የተሻለ ነው ብዬ አስባለሁ። ነገር ግን ኦርደር የምታደርጓቸው እቃዎች ትላልቅ ከሆኑ ላይክ እንደ ላፕቶፕ፣ ካሜራ፣ ማይክ አይነት ከሆኑ ታክሳቸው ከፍ ይልባቸዋል። ምክንያቱም ታክስና ፔናልቲ ማብራችሁ ስለምትከፍሉ ማለት ነው። ሶ እንደዚህ አይነት ነገሮችን ከአሊኤክስፕረስ ላይ ባታዙ መክራችኋለሁ።
አስባለሁ። እንደዚህ እያልኩበት ያለሁት ምክንያት ከዚህ በፊት ቪዲዮን አይታችሁት ከሆነ አንድ ማይክ ኦርደር አድርጌ ነበርና ለሱ ታክስና ፔናልቲ ደግሞ የገዛውበትን 300% አስከፍለውኝ ስለነበር ነው። እንደዚህ አይነት ትላልቅ እቃዎች የምትፈልጉ ከሆነ በሰው ታስመጡ የተሻለ ነው ብዬ አስባለሁ። የሚያመጣላችሁ ሰው ከሌለ እኔ ኦርደር የተቀበልኩኝ ስለሆነ ትላልቅ እቃዎችን ላይክ እንደ ላፕቶፕ፣ ካሜራና ማይክ የመሳሰሉትን በእኔ በኩል ኦርደር ማስደረግ ትችላላችሁ። በእኔ በኩል ኦርደር ማስደረግ የምትፈልጉ ሰዎች ካላችሁ እዚህ ስክሪን ላይ ባለው የቴሌግራም ዩዘር እንዲሁም ከታች ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። የምትፈልጉትን ነገር ቴሌግራም ላይ አዋሩኝና በእኔ በኩል ኦርደር ማስደረግ ትችላላችሁ። ቀረጥ ለመክፈል ግዴታ መገኘት አለብን። ቀረጡንስ እንዴት ልንከፍል እንችላለን? ቀረጥ ለመክፈል አሁንም ሁለት አማራጮች አሉ። የመጀመሪያው ከአዲስ አበባ ውጭ ከሆነ የምትኖሩት አዲስ አበባ ላለ ሰው በፖስታ ቤት በኩል ውክልና ተሰጡትና እሱ ሙሉ ፕሮሰሱን እንዲያስጨርስላችሁ ማድረግ ትችላላችሁ። ወይም ደግሞ በሚደውሉላችሁ ሰዓት እናንተ ከአዲስ አበባ ውጭ እንደሆናችሁና መምጣት እንደማትችሉ ንገሯቸው። እነሱ ሙሉ ፕሮሰስ አድርገው ቀረጡ ስንት እንደመጣና ስንት ብር መክፈል እንዳለባችሁ ይነግሯችኋል። እናንተም ያላችሁበት ሆናችሁ መክፈል ትችላላችሁ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ነገሮች ሰሞኑ ስካም እየበዛ ስለሆነ ትክክለኛ ከፖስታ ቤት እንደተደወለላቸውና ትክክለኛ የፖስታ ቤት ስልክ ቁጥር መሆኑን ማረጋገጥ ይኖርባችኋል። ከዛም እንደከፈላችሁ የከፈላችሁበትን ሪሲት በቴሌግራም በኩል በሰጣችሁ ስልክ ቁጥር ትልካላችሁ ማለት ነው። ሁለተኛው ደግሞ አዲስ አበባ የምትኖሩ ከሆነ ከዋናው ፖስታ ቤት ሂዳችሁ ቅድም እንዳወራንበት መግቢያ ወስዳችሁ እዛው ጉምሩክ ሂዳችሁ ቀረጣችሁን ታሰራላችሁ ማለት ነው። ስለዚህ በእነዚህ በነገርኳችሁ መንገዶች መክፈል ትችላላችሁ ማለት ነው። እኔ ግን የምመክራችሁ ከተቻለ እናንተ ሄዳችሁ አናግራችሁ ቀረጡን ብታሰሩ፣ የማይቻል ከሆነ ደግሞ ጓደኛችሁ ወይም ቤተሰቦቻችሁ ለእነሱ ውክልና ሰጥታችሁ አናግረውላችሁ እነሱ ቢያሰሩላችሁ የተሻለ ይመስለኛል። ስለዚህ ለዛሬ ያዘጋጀሁላችሁ ከጉምሩክና ከፖስታ ቤት ጋር የተያያዙ ጥያቄዎች መልሶቻቸው ይህን ይመስሉ ነበር። አሁንም ያልገባችሁ ወይም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ የሚሰራላችሁ ይሆናል። በቀጣይ ሳምንት በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።